ዛሬ የምንገኘው ዴማሆፕ ሪል ስቴት አጠናቆ ባስረከበው የሲግናል ሳይታችን ላይ ነው። ዴማሆፕ ሪል ስቴት እንደሚታወቀው ከቻይና ኮንስትራክሽን ካምፓኒ ሀበይ ኮንስትራክሽን ጋር እየሰራ ሲሆን ቦሌ አደይ አበባ ስቴዲየም ላይ ሁለተኛ ሳይቱን በ3 ወር ባልሞላ ጊዜ ውስጥ 10ኛ ፎቅ ላይ መድረሳችን ይታወቃል። ዛሬ ደግሞ አዲስ የምስራች በመሃል ከተማ ላይ ይዞላችሁ መጥቷል። ምስራቹ ምን እንደሆነ ውስጥ ገብተን አብረን እንየው። በዛሬው ዕለት በቦሌ መድኃኔዓለም ወይም አለምነሽ ፕላዛ አጠገብ የሚገኘው ሳይታችንን ሽያጭ አብስረናል። ከሀበይ ዳዎ ኮንስትራክሽን ጋር በዛሬው ዕለት የኮንስትራክሽን አግሪመንት ተፈራርመናል። ቦሌ መድኃኔዓለም ፊት ለፊት አለምነሽ ፕላዛ አጠገብ የሚገኘው ይሄ ሳይታችን ከግራውንድ እስከ 6ኛ ፎቅ ድረስ ግራንድ ሞል ሆኖ ሱቆች ከ14 ካሬ ጀምሮ የተለያዩ ሱቆችን ማግኘት ይችላሉ። ከ8ኛ ፎቅ ጀምሮ ያሉት ደግሞ ከባለ 1 መኝታ እስከ ባለ 4 መኝታ ከ75 ካሬ እስከ 217 ካሬ ድረስ አፓርትመንቶች ሲኖሩት እንዲሁም ደግሞ ሁለት ግራውንድ ፕላስ 1 ወይም ደግሞ ዱፕሌክስ ሲሆኑ ፔንትሃውሶች ይኖሩታል። ለበለጠ መረጃ ከታች በመናስቀምጥላችሁ ስልክ ቁጥር ይደውሉልን። ዴማሆፕ ሪል ስቴት ቅንጦት ይገባውታል።